ሰላም እንዴት ናችሁ? ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ምዕራፍ 2 ሂውማን ኢቮሉሽን እንመለከታለን። ከኢንትሮዳክሽን መግቢያ ሲንጀምር ኢትዮጵያ ኤንድ ዘ ሆርን ሪጅን ኢዝ ሪፈርድ ቱ አስ ዘ ክራድል ኦፍ ዘ ሂውማን ካይንድ። ዘ ሆርን ኦፍ አፍሪካ የሚባለው ኢትዮጵያ፣ ሶማሊያ፣ ኤሪትሪያና ጅቡቲን የያዘው የአፍሪካ ቀንድና ኢትዮጵያ የሰው ልጅ መገኛ ተብሎ ይታሰባል ማለት ነው። ዘ ክራድል ኦፍ ዘ ሂውማን ካይንድ የሚባለው የሰው ልጅ መገኛ ተብሎ ነው ይህ አካባቢ የሚታወቀው ማለት ነው። ኢት ኦልሶ ኤ ሪጅን ዌር ኤርሊ ሲቪላይዜሽን ይህ አካባቢ ቀደምት የነበሩ ስልጣኔዎች እንደምን አይነት ፉድ ፕሮዳክሽን ምግብን ማምረት የተጀመረበት አካባቢ ነው። ኢትዮጵያና የአፍሪካ ቀንድ ቀደምት የተለያዩ ቁሶችን የሚሰሩበት ሜኪንግ ቱልስ የተለያዩ ቁሶች እንደነ ፋስን፣ ማረሻ የተለያዩ የነበሩ ጥንት የነበሩ በስቶን ኤጅም በአይረን በብሮንዝ ኤጅም የነበሩ የተለያዩ ቁሶች ቀደምት የተፈጠሩበት አካባቢ ነው። ሌላው ሪሊጂየስ ፕራክቲስስ ዌር ኢኒሺየትድ የተለያዩ የሃይማኖታዊ ክንዋኔዎች ቀድሞ የተጀመረበት አካባቢ ነው ማለት ነው ኢትዮጵያና የአፍሪካ ቀንድ። ዚስ ዲቨሎፕመንት ኮንትሪቢዩትድ ቱ ዘ እነዚህ እድገቶች የምግብ ማምረት፣ ሜኪንግ ቱልስ የተለያዩ ቁሶችን ወይም ደግሞ መሳሪያዎች መስራት፣ የተለያዩ ሃይማኖቶች ክንዋኔዎች መደረጋቸው በኢትዮጵያና በአፍሪካ ቀንድ ውስጥ ምንን እንዲፈጠር አስተዋጽኦ ያደረገ? ኮንትሪቢዩትድ ቱ ዘ ሶሻል ኢቮሉሽን ማህበራዊ እድገቶች እንዲፈጠሩ እንዲያብቡ ያደረገ ነው። ሌላው ደግሞ ኢኮኖሚክ ፎርሜሽን የተለያዩ ኢኮኖሚያዊ እንቅስቃሴዎች እንዲፈጠሩ አድርጓል። ከዛ ሶሾ ካልቸራል እና ፖለቲካል ሴቲንግ የተለያዩ ማህበራዊና ባህላዊ እንዲሁም ፖለቲካዊ ሁኔታዎች ወይም ደግሞ ክንዋኔዎች እንዲፈጠሩ አድርጓል ማለት ነው። ስልጣኔ በዚህ አፍሪካን ኢትዮጵያና በአፍሪካ ቀንድ መፈጠሩ ማለት ነው። 2.1 ሂውማን ኢቮሉሽን እንመለከታለን። ስለ ሰው ልጅ አፈጣጠር ማለት ነው። ሂውማን ኢቮሉሽን ላይ ሁለት ቲዮሪዎች ነው ያሉት። አንዱ ክሬሽኒስት ቲዮሪ ነው። ሌላው ደግሞ ሳይንቲፊክ ቲዮሪ ነው። ስለ ሰው ልጅ አፈጣጠር ማለት ነው እና the origin of human and life ላይ ማለት ነው እና እነዚህ ክሬሽኒስት ቲዮሪ የሚለው ሰው ልጅ በፈጣሪ ነው የተፈጠረው የሚለው ነው። ሌላው ደግሞ ሳይንቲፊክ ቲዮሪ ደግሞ ምንድን ነው የሚለው ሰው ልጅ በሂደት በግራጁዋል ፕሮሰስ ቀደምት ከነበረው አንሴስተሮቹ በሂደት በዝግመተ ለውጥ የተፈጠረ ነው የሚሉት። ያ ነው ሂውማን ኢቮሉሽን የምንለው። ስለዚህ ስለ ሂውማን ኢቮሉሽን ስናወራ በዝግመተ ለውጥ ስለተፈጠረ የሰው ልጅ ማለት ነው ሳይንስ ስለሚለው ነው እንጂ ክሬሽኒስት እንደሚለው ወይም ደግሞ ተፈጥሯዊ የሰው ልጅ አፈጣጠር ሰው በፈጣሪ ተፈጠረ የሚለውን ሳይሆን ሂውማን ኢቮሉሽን ውስጥ የምናየው ሰው በነ ቻርልስ ዳርዊን የሚሉት ሰው በሂደት በዝግመተ ለውጥ ከነበረው ቀደምት ከነበረው አንሴስተሮቹ በሂደት ተለውጦ አሁን ያለውን ቅርጽ የያዘ የሚለውን ሐሳብ ይዛል ማለት ነው ሂውማን ኢቮሉሽን። Human evolution accounts only a fraction of the history of the globe that have been formed through gradual natural process since about 4.5 billion years before present. ምድር ተፈጠረች ተብሎ ከሚታሰበው 4.5 ቢሊዮን ዓመት በፊት ነው ምድር ተፈጠረች ተብሎ የሚታሰበው። ከዛ ጀምሮ በርካታ ሂስትሪ አለ። ዓለም ላይ በርካታ ታሪኮች ተፈጥረዋል ማለት ነው። ምድር ላይ የተፈጠሩ በርካታ ታሪኮች አሉ። የተለያዩ ህይወቶች ምድር ላይ ተፈጥረዋል። የተለያዩ ሁነቶች ምድር ላይ ተከስተዋል። ከነዚህ ታሪኮች ውስጥ የሰው ልጅ መፈጠር ወይም ደግሞ የሰው ልጅ መገኘት የተገኘበት ጊዜ ከዚህ ታሪክ ውስጥ ትንሹን ብቻ ነው የሚይዘው ማለት ሽርፍራፊ የሆነ ታሪክ ጊዜ ብቻ ነው የሚይዘው ማለት ነው። በጣም ትንሽ ሽርፍራፊ የሆነው ልክ እዚህ ጋር እንደምታዩት ፕሪካምቢሪያን ኢራ፣ ሜሶዞይክ ኢራ፣ ፓላዞይክ ኢራ፣ ሜሶዞይክ፣ ሴኖዞይክ ብለን ስንሄድ ሰው ልጅ የተፈጠረበት በዚህ በሴኖዞይክ ኢራ ውስጥ ነው። በጣም ሬሰንት የሚባለው ማለት ነው። በጣም በቅርብ ከዛኛውም ወደዚህ አልፎ ለዚያውም በጣም በቅርብ ማለት ነው። ኳተርነሪ ከሴኖዞይክም ኳተርነሪ በጣም ቅርብ ጊዜ ላይ ነው ሰው ልጅ የተፈጠረው ማለት ነው። ግን ምድር ከነበረችበት ጊዜ ምድር ላይም ውሃ ውስጥም የተለያዩ ህይወት ያላቸው ነገሮች ተፈጥረዋል። ከዛ ውስጥ የሰው ልጅ የተፈጠረበት ጊዜ ቅርብ በጣም ስለሆነ ስለዚህ ከሰው ታሪክ ውስጥ ትንሹን ኢመንት ነገር ነው የሚይዘው ማለት ነው የሰው ልጅ ታሪክ። The earliest life came into being between 3 and 1 billion years before present. ቀደምት የነበረው ወይም ደግሞ የመጀመሪያ ህይወት ተብሎ የሚታሰበው ከ3 ቢሊየን እስከ 1 ቢሊየን መሃል ነው እንደተፈጠረ የሚነገረው ማለት ነው እና ይህ ማለት ፕሪካምቢሪያን ኢራ ውስጥ ማለት ነው እና እዚህ ጋር እንደምታዩት በፕሪካምቢሪያን ኢራ ውስጥ ከ3 እስከ 1 ቢሊየን ዓመት በነበረ ጊዜ ውስጥ ነው በርካታ በተለይ ውሃ ውስጥ የነበሩ ህይወቶች የተፈጠሩት። መጀመሪያ የተፈጠሩት እነዚህ ባክቴሪያዎችን ጨምሮ ውሃ ውስጥ ያሉት እነ አልጌና ጄሊ ፊሾች የሚባሉት ናቸው ቀደምት የተፈጠሩት ማለት ነው እና እነሱም ከ3 እስከ 1 ቢሊየን ዓመት በፊት የተፈጠሩ ናቸው። እዚሁ ላይ ሌላ አንድ ሲፕ የምናየው
ቢፎር ፕሬዘንት ማለት ከ1950 ጀምሮ ነው። ራዲዮ ከርበን ኢስቲሜት ሲያደርጉ አርኪኦሎጂስቶች 1950ን ነው እንደ መነሻ የወሰዱ። ስለዚህ ቢፎር ፕሬዘንት ማለት ከ1950 ጀምሮ ያለውን ጊዜ ማለት ነው የሚይዘው ቢፎር ፕሬዘንት የሚለው። ስለዚህ ከ1950 በፊት ለማለት ነው ቢፎር ፕሬዘንት ማለት ነው። ብሉ ግሪን አልጌ፣ ስሞል ፕላንትስ፣ ፊሽስ ኤንድ በርድስ እንዲሁም አዘር ስሞል ቢንግ የሚባሉት ኢመርጅድ አት አራውንድ 800 ሚሊዮን ቢፎር ፕሬዘንት እንደተፈጠረ ነው የሚነገረው ማለት ነው። ስለዚህ እነዚህ ብሉን አልጌ ግሪን አልጌ እዚህ ጋር እንዳየናቸው የተለያዩ አልጌዎች አሉ። ብሉ አልጌዎች አሉ፣ ግሪን አልጌዎች አሉ፣ እንዲሁም ስሞል ፕላንትስ ትናንሽ የሆኑ ተክሎች አሉ፣ ፊሾች እንደ ጄሊ ፊሽ አይነቶች ውሃ ውስጥ መጀመሪያ የተፈጠሩት ማለት ነው። በርድስ የምንላቸው አዋፋት እና አዘር ስሞል ቢንግስ የተለያዩ ትናንሽ ነፍሳቶች የተፈጠሩት ከ8 ሚሊዮን ዓመት አካባቢ ነው ማለት ነው። ቢፎር ፕሬዘንት ከ800 ሚሊዮን ዓመት በፊት ነው የተፈጠሩት ማለት ነው። እና ይሄኛው ቀደምት የነበረ የፍጥረት ታሪክ ነው ማለት ነው። Primates branched off the placental mammal stream as of up to 107 million years before present. Primates የሚባለው ደግሞ ምንድናቸው? እነዚህ ፕሪሜት የሚባለው ሰው ዝርያዎች ያሉበት እንደዚህ ጭንቅላት ያላቸው፣ ሁለት እግሮች ያላቸው፣ በተለይ ይሄ ማሰብ የሚችሉ እንደዛ አይነት ያላቸው ናቸው ፕሪሜት የሚባሉት። እና እነሱ ከምን ዘር ብራንች የመጡ ናቸው? ፕላሴንታል ማማል የሚባሉ አሉ። ማማል አጥቢ እንስሳቶች በሶስት ይከፈላሉ። አንዱ ሞኖትሪም የሚባሉ አሉ። እነዚህ እንደ ዶሮ አይነት ማለት ነው፣ እንቁላል ጥለው ከእንቁላል የሚፈለፈል ማለት ነው። ሌላው ደግሞ ሞርሶፒታል የሚባል ደግሞ አሉ። እንደነ ካንጋሮ አይነት ቀድሞ የሆነ ነገር በኤርሊ ኤጅ ላይ ይፈጠሩና ከዛ በኋላ በሂደት እያደጉ ይሄዳሉ ተወልደው ማለት ነው። ሌላው ደግሞ ፕላሴንታል ማማል የሚባሉ ናቸው። እነዚህ አጥቢ እንስሳቶች ደግሞ ምንድናቸው? በማህፀን ውስጥ ተሸክመው ከዛ በኋላ ጊዜው ሲደርስ የሚወልዱ ማለት ነው፣ ፕላሴንታል ማማል የሚባሉት። ስለዚህ እነዚህ በተለይ ፕላሴንታል ማለት እነዚህ በእንግዴ ልጅ ምክንያት የሚወለዱ ማለት ነው እና ሰው ልጅንም ጨምሮ የተለያዩ በዛ መንገድ የሚወልዱ ማለት ነው ፕላሴንታል ማማል የሚባሉት። እነሱ ከነሱ ላይ ነው እነዚህ ፕሪሜቶች የተፈጠሩት ማለት ነው። አንዱ ብራንች ናቸው ማለት ነው እና እነሱ ከ200 እስከ 170 ሚሊዮን ዓመት በፊት እንደተፈጠሩ ነው የሚነገረው ማለት ነው። some primates developed into pongidae ከነዚህ ፕሪሜቶች ወይም ደግሞ እነዚህ አጥቢ እንስሳቶች ሆነው ቅድም እንዳልነው ላርጅ ብሬን ትልቅ የሆነ ከሰውነታቸው በላይ ትልቅ የሆነ ጭንቅላት ያላቸው፣ እነዚህ ፍሌክሲብል የሆነ ሃንድ ያላቸው፣ እንደፈለጉ ሊንቀሳቀስ የሚችል የተለያየ ነገሮችን መስራት የሚችል እጅ ያላቸው ናቸው ፕሪሜትስ የምንላቸው ማለት ነው። በተለይ ሰው ልጅንና ዝንጀሮንም ጨምሮ ማለት ነው። በተለይ ኤፕስ የሚባሉ የዝንጀሮ ዝርያዎች ናቸው ፕሪሜትስ የሚባሉት። እና ከዛ እነሱ ወዴት አደጉ? ወደ ፖንጊዴ አደጉ። ፖንጊዴ ደግሞ ማለት ምን ማለት ነው? የኤፕስ ዝርያ ማለት ነው፣ ወይም ደግሞ የዝንጀሮ ዝርያ ማለት ነው። ከዛ እነዚህ ዝንጀሮ ዝርያዎች ፕሪሜት ፋሚሊ አንዱ ጎሬላ ነው፣ ሌላው ቺምፓንዚ ነው፣ ሌላው ኦራንጉታን ነው፣ ሌላው ደግሞ ጊበን ናቸው ማለት ነው። እና ከዛ እንደዚህ ጋር ትሪውን እንደምታዩት የመጀመሪያው የተፈጠረው ፕሮስሚያንስ የሚባል ነበር። ከዛ ኦልድ ወርልድ ማንኪ አለ፣ ከዛ ኒው ወርልድ ማንኪ፣ ከዛ ሌሰር ኤፕ የሚባለው ጊበን ተፈጠረ ማለት ነው። መቼ? 18 ሚሊዮን ዓመት አካባቢ ማን ተፈጠረ? ጊበን የሚባል መጣ። ከዛ ግሬት አፕስ ደግሞ እነዚህ አሁን ሌስ ኤፕ ናቸው፣ ትናንሽ የሆኑ ዝንጀሮች ናቸው። ከዛ በኋላ ደግሞ ሌላ ብራንች ላይ ደግሞ ማን ተፈጠረ? ግሬት ኤፕ ትልቁ ዝንጀሮ የሚባለው ደግሞ ኦራንጊተን የምንለው 12 ሚሊዮን ዓመት በፊት ተፈጠረ። ከዛ በኋላ ምን ተፈጠረ? ቀጥሎ የመጣው ጎሪላ ነው። ጎሪላም ደግሞ ከዛ 7 እስከ 8 ሚሊዮን ዓመት በፊት እንደተፈጠረ ነው የሚነገረው። ከዛ መጨረሻ ላይ ቺምፓንዚ ተፈጠረ። ከዛ ከቺምፓንዚ ቀጥሎ ደግሞ ሌላ ብራንች ደግሞ ሰው ልጅ ተፈጠረ ማለት። ስለዚህ ከነዚህ ፖንጊዳ የሚባሉት ቀደምት የነበሩ የነዚህ ዝርያዎች ናቸው። በብዛት ዛፍ ላይ የሚኖሩ ናቸው ማለት ነው። እነዚህ የዝንጀሮ ዝርያዎች ማለት ነው ፖንጊዳ የሚባሉት። ከዛ በኋላ ሌላው ደግሞ ብራንች እነዚህ ፕሪሜቶች ከዛ በኋላ በጊዜ ሂደት ደግሞ ወዴት አደጉ? ወደ ሆሚኔድ አደጉ። ሆሚኔድ ደግሞ የዝንጀሮ ዝርያ ሆኖ ምንን ያካተተ? ሰው ልጅን ያካተተ ማለት ነው። ፖንጊዴ ውስጥ ሰው ልጅ የለም፣ ሂመን አንሴስተር የለም። ይሄኛው ሆሚኔድ ውስጥ ደግሞ ምን አለ? ሂመን አንሴስተር አሉ ማለት ነው፣ የሰው ዝርያዎች። አሁን ለምሳሌ ጊበን የሰው ዝርያ አይደለም፣
እዚህ ጋር እንደምታዩት ብራንቹ የሰው ዝርያ አይደለምና ስለዚህ እዚህ ጋር የቀረ ነው ሌሰር ኤፕ የሚባለው። አሁን እዚህ ውስጥ ሆሚኒድ ውስጥ ምን አለ እንደ ጎሪላ እንደ ቺምፓንዚ ያሉበት ማለት ነውና ከሰው አንሴስተር የሚባሉ ስለዚህ ሆሚናይድ ውስጥ ምን አለ ጎሪላ እንደ ቺምፓንዚ ያሉበት ነው። ዌራስ ፖንጊዴ የሚባሉ ደግሞ ጎሪላ፣ ቺምፓንዚ፣ ኦሪንገተን እና ጊበንን የያዘ የዝንጀሮ ዝርያዎች ናቸው ማለት ነው። ከዛ በኋላ እነዚህ ሰው ልጅ ሲፈጠር ደግሞ ሂውመን አንሴስተር የሚባሉት ደግሞ ውስጥ ሆሚኒድ የሚባል የፕሪሜት ግሩፖች ተፈጠሩ ማለት ነው። እና እዚህ ውስጥ ሆሚኒድ ውስጥ ሂውመን አንሴስተር ሂውማን እና ምንን አለ ጎሪላ፣ ቺምፓንዚ አለ። በፖንጊዴ ውስጥ ግን ሰው ልጅ የለም ማለት ነው። ሂውመን ዘር አይደሉም ማለት ነው። እነዚህ ፖንጊዴ ሆሚኒድ ውስጥ ነው የሂውመን አንሴስተር እንደ ጎሪላ እና ቺምፓንዚ ያሉበት ማለት ነው። አርኪኦሎጂካል ኤቪደንስ ሰጀስት ዛት ኢስት አፍሪካን ሪፍት ቫሊ ኢዝ ዘ ክራድል ኦፍ ዘ ሂውማኒቲ። አርኪኦሎጂስቶች ቅድም እንዳልነው የተለያዩ እነዚህ የሰው ዝርያ የጥንት የሰው ታሪኮችን የሚያጠኑት አርኪኦሎጂስቶች የነሱ ማስረጃ እንደሚያሳየው የአፍሪካ ቀንድ ላይ ምስራቅ አፍሪካ ላይ የሚገኘው ስምጥ ሸለቆ the cradle of humanity የሰው ልጅ መገኛ ተብሎ ነው የሚታሰበው ማለት ነው። ሪፍት ቫሊ ይሄ ኢስት አፍሪካ ላይ የሚገኘው ሪፍት ቫሊ ማለት ነው። ኢስት አፍሪካ ላይ የሚገኘው ሪፍት ቫሊ ኤቪደንስ ሪሌትድ ቱ ቦዝ ባዮሎጂካል ኤንድ ካልቸራል ኢቮሉሽን ሃቭ ቢን ዲስከቨርድ። ስለዚህ ቀደምት የነበሩ ማስረጃዎች በተለይ ባዮሎጂካል የሚባለው እነዚህ ቲዝን ባዮሎጂካል የሚባሉ ማስረጃዎች ምንድናቸው? ኤቪደንሶች ጥርስን በማየት የተለያዩ ስኪኖቻቸውን እና ይሄ የጭንቅላት ቅልንን በማየት የሚገኝ ማስረጃ ማለት ነው። ለካልቸራል ኢቮሉሽን የሚባለው ደግሞ ቱሎቹ እነሱ የተጠቀሙባቸውን ቱሎችን በማየት በዛ ምክንያት ዲስከቨር የተደረገው ግኝት ምን ያሳያል? ሎወር ኦሞ ኢን ዘ ሚድል አዋች ሪፍት ቫሊስ እነዚህ ሁለቱ ቦዝ በኢትዮጵያ ኢን ዘ ፎሬን ስኮለርስ የሰው ልጅ መገኛ የተገኘበት ቦታ ነው ማለት ነው። ማን? ሎወር ኦሞ ታችኛው ኦሞ በተለይ ሌክ ቱርካና አካባቢ ያለው ቦታ ማለት ነው። እና አኔመንሲስ ይሄ በተለይ የሌክ ቱርካና አካባቢ ያለበት የሰው ዝርያ የተገኘበት አካባቢ ሎወር ኦሞ ውስጥ ማለት ነው። ታችኛው የኦሞ ክፍል አካባቢ ያለበት ቦታ እዚህ አካባቢ ማለት ነው። ታችኛው የኦሞ አካባቢ እንዲሁም ሚድል አዋሽ ሪቨር ቫሊ ማዕከለኛው አዋሽ አፋር አካባቢ ማለት ነው። እነዚህ በኢትዮጵያንና በተለያዩ የውጭ ምሁራን እንደተጠናው እዚህ አካባቢ የሰው ልጅ መገኛ ወይም ደግሞ ቀደምት የሰው ልጅ ዝርያዎች እንዳሉ ማስረጃዎች ያመለክታሉ ማለት ነው። the major fossil discoveries in ኢትዮጵያ ቀደምት የነበሩ የተለያዩ አጽሞች የኢትዮጵያ ውስጥ የተደረጉት እነዚህ ግኝቶች የፎሲል ቅሪቶች የነሱን የተገኘውን ግኝት እናያለን ማለት ነው። የመጀመሪያው ኮሮራፓቲከስ ነው። ኮሮራፓቲከስ የተገኘው 2007 ላይ ነው። አንጫር ዌስት ሐረርጌ ነው። ምዕራብ ሐረርጌ አንጫር የሚባል ቦታ የተገኘ ነው። 10 ሚሊዮን ዓመት በፊት እንደኖረ ነው የሚነገረው ማለት ነው። ይሄ ኮሮራፓቲከስ የሚባለው እና ይሄኛው እንደምታዩት የጎሪላ ዝርያ ነው። የጎሪላ ማለት ነው። ከዛ ከቀደም እንዳየነው እነዚህ ከኤፕሶች ከቀደምት ዝንጀሮዎች ውስጥ ለሰው ልጅ የሚቀርበው ቺምፓንዚ ነው። ሌተስቱ ማለት ነው። ቀደም የነበረው ጎሪላ እዚህ ጋር እንደምታዩት ይሄ ኮሮራፓቲከስ የሚባለው የኤፕስ ዘር ሆኖ የዝንጀሮ ዘር ሆኖ ጎሪላ የሚባለው የዝንጀሮ አይነት 10 ሚሊዮን ዓመት በፊት ምድር ላይ እንደኖረ የሚታሰበው ማለት ነው። የሱ በቁፋሮ አንኤርዝድ በሆነው ኢትዮጵያ ላይ በተደረገው ቁፋሮ ቲዙ ጥርሱና የተለያዩ ነገሮች በተገኘው ግኝት መሰረት ኢትዮጵያ ውስጥ ይሄ ዝርያ እንደነበረ ይታሰባል ማለት ነው። ሌላው አሪፒቴከስ ራሚደስ ካዳባ ወይም ደግሞ ኢትዮጵያ ውስጥ አርዲ በመባል የሚታወቀው ማለት ነው። አሪፒቴከስ ራሚደስ ካዳባ የሚባለው ደግሞ የዚህ የዝንጀሮ ቺምፓንዚ ዘር እንደሆነ ነው የሚነገረው። ይሄ ደግሞ ሚድል አዋሽ ውስጥ ነው የተገኘው። ኤጅ 5.8 እስከ 5.2 ሚሊዮን ይርስ ከ5.8 እስከ 5 ሚሊዮን ዓመት በፊት እንደኖረው የሚነገረው ማለት ነው። እዚህ ጋር እንደምታዩት ደግሞ እሱ ባይፔዳል ነው። ሁለት እጁ ቆሞ መሄድ የሚችል ነው። ስለዚህ አሁን ላለው ሰው ልጅ ሞር የቀረበ ነው ማለት ነው ከዛኛው። ይሄ ኮሮራፓቲከስ የምንለው ሞር ለጎሪላ የሚቀርብ ነው። ይሄኛው ደግሞ ቺምፓንዚ ዘር ሆኖ ለሰው ልጅ የሚቀርብ እዚህ ጋር እንደምታዩት ቆሞ መሄድ የሚችል ባይፔዳል የሆነ ነው ማለት ነው። ሁለት እጆቹ መጠቀም የሚችል በእግሩ የሚሄድ ዝርያ ነው በብዛት። እነዚህ የአርዲ ዘር ነው። አርዲ በመባል የሚታወቀው ኢትዮጵያ ውስጥ በጣም ታዋቂ ነው። ስለዚህ በዚህ ምክንያት አርዲፒቴከስ ራሚደስ ካዳባ የመጀመሪያው ነው ማለት ነው ከአርዲ ዝርያዎች። ሌላው አርዲፒቴከስ ራሚደስ ደግሞ ሌላው ነው። ከካዳባ በኋላ ደግሞ የተፈጠረው እዚህ ጋር እንደምታየው ራሚደስ ነው። 1994 ነው የተገኘው ይሄ ግኝት ማለት ነው። አሪመስ
አራሚስ የሚባለው አፋር ውስጥ ያለ ቦታ ውስጥ ነው የተገኘው 4.5 ሚሊዮን ቢፎር ፕሬዘንት። ከዛ ቀደም ካለው ከአርዲፒቲከስ ራማደስ ካዳባ ቀጥሎ የተፈጠረ ነው ማለት ነው። በእድሜ ይሄ ያንሳል ማለት ነው። 4.2 ሚሊዮን ይርስ ነው። ስለዚህ እንደምታዩት ለሰው ሞር የቀረበ ነው ማለት ነው ከዛኛው። ሌላው ደግሞ አውስትራሎፒቲከነስ ነው። አውስትራሎፒቲከነስ ደግሞ የምንለው እዚህ ጋር እንደምታዩት ይሄ ዝርያ ነው። አንከቨርድ ቤሎሆዴሌ የሚባል ቡሪ በመባል የሚታወቀው አፋር ውስጥ ባለ ቦታ ውስጥ ነው የተገኘው። ፋውንድ ኢን ሚድል አዋሽ መሀል አዋሽ ውስጥ ነው የተገኘው ይሄ ዝርያ ማለት ነው። 3.6 ሚሊዮን ዓመት በፊት እንደነበረ ነው የሚነገረው ማለት ነው። ይሄ ደግሞ የአውስትራሎፒቲከነስ ሌላው ዝርያ ነው ማለት ሞር ሪሰንት ነው ማለት ነው። ይሄኛው ደግሞ ከአርዲ ሳይሆን ከአውስትራሎፒቲከነስ ሌላው ዝርያ ነው። ከዛ ደግሞ ቀጥሎ የሚመጣው ደግሞ አውስትራሎፒቲከስ አፋረንሲስ ነው ወይም ደግሞ ሰላም በመባል የምትታወቀው ማለት ነው። እና ሰላም ደግሞ እንደምታውቁት የ3 ዓመት እድሜ ያላት አጽም የዛ ግኝት ነው ወይም ደግሞ ቅሪት ነው ማለት ነው። እና 3 ዓመት እድሜ ያላት ናት ሰላም የምትባለው እዚህ ጋር እንደምታዩት ማለት ነው። እና የሉሲ ልጅ እንደሆነች ነው የሚነገረው በአርኪኦሎጂስቶች የሉሲ ልጅ እንደሆነች ነው የሚነገረው። በ3 ዓመቷ እንደሞተች የ3 ዓመት ልጅ ናት ማለት ነው። ቅሪቱ የተገኘው በ2000 ላይ ነው የተገኘው። ይሄኛው ዲቂቃ የሚባለው ሚሌ አፋር ውስጥ የሚገኝ ነው ማለት ነው። ከዛ እድሜዋ ደግሞ 3.3 ሚሊዮን ዓመት በፊት እንደነበረች ነው የሚነገረው ማለት ነው። አውስትራሎፒቲከስ አፋረንሲስ ወይም ደግሞ ሰላም ማለት ነው። ከዛ ቀጥሎ ደግሞ አውስትራሎፒቲከስ አፋረንሲስ ሌላዋ የተገኘችው ሉሲ ወይም ድንቅነሽ ናት። ሉሲ ቅድም እንዳልነው እዚህ ጋር እንደምታዩት ሉሲ የመጀመሪያው እንደሆነች የሚነገረው ማለት ነው። ለሰው ልጅ ከኢትዮጵያ ውስጥ የሰው ልጅ እናት እንደሆነች የሚገመተው ማለት ነው። እና እሷ የሰላም እናት ናት ሉሲ ማለት ነው። 3.18 ሚሊዮን ዓመት በፊት እንደኖረች ነው የሚነገረው። ዲስከቨርድ የተደረገችው 1974 ላይ ነው በሃዳር አፋር ውስጥ ማለት ነው። ሃዳር አፋር ውስጥ የተገኘች ናት። የሉሲ ደግሞ አውስትራሎፒቲከስ አፋረንሲስ 40% ኮምፕሊት ቦዲ ፓርት አላት። 40% የተሟላ የሰው ልጅ አሁን እኛ ያለውን አይነት የሚመስል 40% የተሟላ የሰውነት ቅርጽ ያላት 30 ኪሎ ግራም የምትመዝን እንዲሁም 1.07 ሜትር የምትረዝም እንዲሁም ፔልቪስ ሉክስ ላይክ ባይፔዳል ፊሜል እንደ ሴት ሁላ እዚህ ዳሌ የነበራት ፔልቪስ የምንለው ዳሌ የነበራት እዚህ አካባቢ ዳሌዋ በዳሌ ሲታይ ሴት የምትመስል ስለዚህ ባይፓዳል የሆነች ናት ማለት ነው። ባይፓዳል ማለት በሁለት እግሯ የምትንቀሳቀስ ማለት ነው። ሁለት እጇን የምትጠቀም በሁለት እግሯ የምትንቀሳቀስ ማለት ነው። ሌላው ደግሞ አውስትራሎፒቲከስ አናሜንሲስ ነው። ይሄኛው ደግሞ አውስትራሎፒቲከስ አናሜንሲስ ደግሞ አራውንድ ሌክ ቱርካና አካባቢ የተገኘ ነው። ከዛ ሌላው አውስትራሎፒቲከስ ገርሂ ነው። ይሄ አውስትራሎፒቲከስ ገርሂ ደግሞ ሬሰንቱ ነው። በጣም በቅርብ ጊዜ የተገኘ ነው። እንደምታዩት ለሰው ልጅ በጣም ቅርብ የሆነው ማለት ነው። እና ይሄ ደግሞ የተገኘው ቡሪ ሚድል አዋሽ ውስጥ ነው። መሀል አዋሽ ውስጥ ቡሪ ውስጥ ነው የተገኘው። ከ1996 እስከ 99 ድረስ ነው ይሄ ግኝት የተገኘው ማለት ነው። ይሄኛው ደግሞ አውስትራሎፒቲከስ ገርሂ የሚባለው እድሜው 2.5 ሚሊዮን ዓመት በፊት እንደነበረ ነው መረጃዎች የሚያስረዱት ማለት ነው። ስለዚህ በአጠቃላይ ገርሂ ሚንስ ሰርፕራይዝ ኢን አፋር ላንጉዌጅ በአፋር ቋንቋ ገርሂ ማለት ምን ማለት ነው? ሰርፕራይዝ ማለት ነው። ድንገቴ ፈንጠዝያ ማለት ነው። ስለዚህ ሰመራይዝ ስናደርግ ኮሮሮፖለቲከስ የሚባለው መጀመሪያ ላይ የተፈጠረው የጎሪላ ዘር የነበረው ነው። ከዛ በኋላ ደግሞ የቺምፓንዚ ዘር ከዛ በኋላ መጡ አርዲ ተፈጠረ ማለት ነው። አርዲ በሁለት እግሯ መሄድ የምትችል እጆቿን መጠቀም የምትችል ተፈጠረች ማለት ነው። ፍጥረት አርዲ ራሚደስ ካዳባ ከዛ ደግሞ አርዲ ራሚደስ ከዛ ተፈጠረ ማለት ነው። ከዛ ደግሞ አውስትራሎፒቲከስ ነው የተፈጠረው። ከዛ ደግሞ አውስትራሎፒቲከስ አፋረንሲስ መጣ። ከዛ ሰላም ማለት ነው። ከዛ ሉሲ መጣች። ከዛ አውስትራሎፒቲከስ አናሜንሲስ መጣ። ከዛ መጨረሻ ላይ ደግሞ አውስትራሎፒቲከስ ገርሂ ነው የመጣው። ስለዚህ የመጨረሻው በቅርብ የተፈጠረው ለሰው ልጅ በጣም ቅርቡ ማን ነው? አውስትራሎፒቲከስ ገርሂ ነው። በጣም ከሰው ልጅ ደግሞ ሩቅ የነበረው ደግሞ ኮሮሮፖቲከስ ነው ማለት ነው። በአጠቃላይ ይሄንን ይመስላል። በሚቀጥለው ደግሞ ቀጥሎ ስለ ሆሞ ሳፒያንስ እና ሌሎች ጉዳዮች እናያለን። ሰብስክራይብ ማድረጋችሁን ሼር ላይክ ማድረጋችሁን እንዳትረሱ። በያላችሁበት መልካም የትምህርት ጊዜ እንዲሆንላችሁ ተመኘው። ይህ ሁለገብ ኢንፎ የእናንተው